አሰላሙ አለይኩም። ዛሬ ስለ ወንዱ ጀሚኒ ማውራት የምፈልገው እንግዲህ ወንዱ ጀሚኒ መቼ ነው የሚወለደው ካላችሁኝ፣ ወይንም ገውዝ ነፋስ መቼ ነው የሚወለዱ ካላችሁኝ፣ ከግንቦት 13 እስከ ሰኔ 13 የሚወለዱ ልጆች ወንዶች ነው ዛሬ ማውራት የምፈልገው። ገውዝ ነፋስ ወይንም ጀሚኒ በመባል ይታወቃሉ። እንግዲህ ስለነሱ ወንዶች ጥልቅ ባህሪያት ዝርዝር ነው መናገር የምፈልገው። እንግዲህ ከወንዱ ጀሚኒ ጋር የፍቅር ግንኙነት ያላችሁ ወይንም ጓደኞች የሆናችሁ ወይንም ልጆቻችሁ የሆኑ ብቻ በዚህ ኮከብ የሚመለከታችሁ ሰዎች በሙሉ ታዳምጡ ደስ ይለኛል። እና እንግዲህ ስለሱ ባህሪው ምን ይመስላል ብለን ነው የምንጀምረው። ከዛ በፊት ግን ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የዩቲዩብ ቤተሰቦች እንግዲህ በዚህ ጉዳይ ማውራት ከጀመርኩ ትንሽ ቆይቻለሁ። አሁን እንደ አዲስ ነው ያስነሳሁት ማለት ነው። እና አረስታችሁን ይሆናል እንደ አዲስ እንትን ሰብስክራይብ እና እያደረጋችሁ ተከታተሉ ደስ ይለኛል። እሺ እንጀምር። እንግዲህ ወንዱ ጀሚኒ መቼ እንደሚወለድ ተናግሬያለሁ። ከግንቦት 13 እስከ ሰኔ 13 ነው የሚወለዱት እና እነዚህ ሰዎች ሲበዛ ብልህና ፈጣን አስተሳሰብ ያላቸው ወንዶች ናቸው ማለት ነው። ሲበዛ አእምሯቸው በጣም ንቁ የሆነ አእምሮ ነው ያላቸው ማለት ነው። ፈጥኖ ማሰብ የሚችል በጣም በትንሽ ቅጽበት ነገሮችን መቀየር የሚችሉ ሰዎች ናቸው ማለት ነው። ሲበዛ ፈጣን ነገሮችን በፍጥነት መረዳት የሚችሉ ማለት ነው። እንደገና በሁለተኛ ደረጃ የሚታወቁት በግንኙነቶች ውስጥ በጣም ጎበዝ ናቸው። ግንኙነት ስንል በማህበራዊ ግንኙነትም ሆነ ብቻ ሰው ጋር ኮኔክት ማድረግ በጣም ይችላሉ። ሰው ጋር መገናኘት፣ ማውራት በጣም ይችላሉ ማለት ነው። ሰዎች ጋር እንዴት ማውራት እንዳለባቸው፣ እንዴት መመለስ እንዳለባቸው፣ እንዴት ሀሳባቸውን መግለጽ እንዳለባቸው በጣም ይችላሉና ኮኔክሽናቸው በጣም የሰፋ ነው። በጣም ይችላሉ። በጣም መናገር፣ መወያየት፣ ከሰዎች ጋር በቀላሉ መግባባት በጣም ይችላሉ። እንደገና ሶስተኛ ደረጃ አስቂኝና መልካም ነገሮችን ወደ መልካም ወሬ አድርጎ መቀየር፣ አስቂኝ አድርጎ መቀየር። ምንም ያልነበሩትን ነገሮች እነሱ ሲያወሯቸው በጣም የሚያስቁ ይሆናሉ። በጣም አስተሳሰባቸው ንቁ ከመሆኑ የተነሳ ነገሮችን በፍጥነት ወዲያውኑ ወደ መልካም ነገር መቀየር ይችላል ማለት ነው። ይሄ ወንድ እንግዲህ አስቂ ነው። ቀልደኛ ነው። ሲበዛ ቀልዱ በጣም ይጥማል። ሰዎች አይጠግቡትም። አብረውት እንዲቀመጡ ሁሉም ሰው ይፈልገዋል ማለት ነው። እና ሲበዛ ኮኔክሽናቸው ጎበዝ ነው። ንቁ ናቸው። ፈጣን ናቸው እና መልካም የሆነ ባህሪ፣ መልካም የሆነ ግንኙነት አላቸው ከሁሉም ሰው ጋር ማለት ነው። እንደገና በዛው በተያያዘ መልኩ ወይንም በአራተኛ ደረጃ ብለን የምንይዘው ምንድነው? አዝናኝ ነው። ጓደኞችን ማግኘት ይወዳል። ብዙ ጓደኞች አሉት። በጣም ብዙ ጓደኞች አሉት ማለት ነው። አንድ ሁለት ሶስት አይደለም። በቃ ሁሉም ሰው የሚያውቀው ሰው በሙሉ ጓደኛው እንደሱ ማለት ነው። እና በጣም ጓደኞች ማብዛት ይችላል። ጓደኛ እንዴት አድርጎ መያዝ እንዳለበት ያውቃል። ብዙ ጓደኞችና ማህበራዊ ህይወቶች አሉት ማለት ነው። የሆነ ፓርቲ ላይ ብታገኙት ወይንም ብቻ የሆነ ድግስ ላይ ምናምን ብትጠሯቸው በጣም አስደሳች ናቸው ማለት ነው። ድግሳቸውንም በጣም ያደምቁላቸዋል። ይህን መስተንግዷቸው በጣም የተለየ ነው። በጣም ማስተናገድ ይችላሉ ማለት ነውና ብቻ ማህበራዊ ሰው የሚበዛበት ቦታ ላይ፣ ሰው ጋር የምትገናኙበት ቦታ ላይ እነሱ አስፈላጊ የሆነ ወንድ ነው ወንድ ማለት ነው። በጣም ግንኙነት ላይ በጣም አስፈላጊ የሆነ ወንድ ነው። ሌላው እንግዲህ ትንሽ አምስተኛ ደረጃ ላይ የሚታዩ ባህሪው ተለዋዋጭ ነው። እንግዲህ ይሄ ነገር እንደመጥፎም ደህናም ሊታይ ይችላል። ባህሪያቸው ተለዋዋጭ ነው። ስሜታቸው በፍጥነት ይቀየራል። አሁን ደስተኛ ይሆናሉ። ምናልባት ነገ በጣም ሊደብራቸው ይችላል። ያው የነበሩበት ነገር ዛሬ ሲያስደስታቸው የነበረው ነገር ሊደብራቸው ይችላል ማለት ነው። ይሄ ብቻ ዛሬ ወደውት የነበረው ነገር ሊጠሉት ይችላሉ። ይሄ ባህሪያቸው ተለዋዋጭ ነው። እንደውም ምን ይባላሉ? የአንድ ሳንቲም ሁለት ገጽታ አላቸው እነዚህ ሰዎች ማለት ነው። አንደኛው ፊት ሌላ፣ ሌላኛው ፊት ሌላ። ሁለት ሰዎች በአንድ ቦታ ሲኖሩ እንደማለት ነው። ራሳቸው ሁለት ሰዎች ናቸው እና እንዴት ነው ሁለት ሰዎች ናቸው የሚለው መሰላቸው? ብቻ የተለያዩ ሁለት ሰዎች በአንድ ተጣምረው እንደማለት ነው ማለት ነው። ባህሪያቸው የተለያዩ ናቸው። አንደኛው ሌላ ምሳሌ በአንድ ቅጽበት ራሱ አንደኛው ደስተኛ በሆነ ነገር ደስተኛ ይሆናል፣ በሆነ ነገር ተከፍቶ ይሆናል በአንድ ወቅት ማለት ነው። እና ባህሪያቸው በጣም ተለዋዋጭ ነው። ይሄ ባህሪያቸው ትንሽ አስቸጋሪ የሚያደርጋቸው ባህሪያቸው ይሄ ነው። እና ይሄ ባህሪያቸው ምን ያደርጋቸዋል? ብዙ ጊዜ አንደኛው ገጻቸው አዝናኝ ነው፣ ተጫዋች ነው፣ ደስተኛ ነው። አንደኛቸው ገጽታቸው ደግሞ ጸጥ ያለ ቦታ የሚፈልግ ጸጥ ያለ ሊሆን ይችላል ማለት ነው። እና ብዙ ጊዜ እነሱን መለየት ይከብዳል። እንዲህ ደስተኛ ሆነው ስተዋቸው ሊመስሏችሁ ይችላሉ። ሌላ ጊዜ ጸጥ ብሎ ስተዋቸው ደግሞ አይ እነዚህማ እንዴት እነሱ ይሆናሉ ልትሉ ትችላላችሁ ማለት ነው። ብዙ ጊዜ በዚህ ባህሪያቸው ሰዎችን ግራ ያጋባሉ ማለት ነው። እንደገና ደግሞ ሲበዛ ንግግር አዋቂ ናቸው እነዚህ ሰዎች ማለት ነው። ቃላቶችን መጠቀም በጣም ይችላሉ። አገናኝቶ በፍጥነት ማውራት በጣም ይችላሉ። በጭራሽ ቃላት አያጥራቸውም። ሰዎችን በንግግር በጣም ማሳመን ይችላሉ። ሰዎች ጋር በደንብ ማውራት ይችላሉ። ሀሳባቸውን በደንብ መግለጽ ይችላሉ። ይሄ ትልቁ ኃይላቸው ነው ካላቸው ነገር ማለት ነው። የንግግር ኃይል አላቸው። መናገር ችሎታ አላቸው። ሀሳባቸውን መግለጽ በጣም ይችላሉ እና ይሄ ትልቁ ጥንካሬያቸው ነው ማለት ነው። የንግግር መቻላቸው፣ የንግግር ኃይላቸው፣ በቃላት እጅግ ጎበዝ መሆናቸው ማለት ነው። ሰዎችን በደንብ አድርገው
መረዳት በጣም ይችላሉ። እንዴት አድርገው ማስረዳትን በጣም ይችላሉ ማለት ነው። እንደገና ሌላው ባህሪያቸው ምንድነው? ጀሚኒዎች ጀሚኒ ወንዱም ሴቶቹም ብዙ ጊዜ እስካሁን ተናገርኳቸው ሴቶቹ ራሱ በዚህ ይስማማሉ ማለት ነው። ምንድነው ስሜታቸው ሁልጊዜ አዲስ ነገር ይፈልጋል። ድግግሞሽ ነገር ሲበዛ ይጠላሉ ማለት ነው። ድግግሞሽ ነገር አይወዱም። ትናንትና ያደረጉትን ዛሬ ማድረግ አይፈልጉም። ትናንት ያለፉበትን ዛሬ ማለፍ አይፈልጉም። ትናንትና የዋሉበት ዛሬ መዋል አይፈልጉም። ትናንት ሲያስደስታቸው የነበረው ዛሬ ይደብራቸዋል። ስለዚህ ሁሌ አዲስ ነገር በየጊዜው አዲስ ነገር መፈጠር አለበት። እነሱም ይፈጥራሉ። አእምሯቸው ፈጣን ነው፣ ንቁ ነው ያልኩበት ምክንያት ይሄ ነው። አዲስ ነገር ይፈጥራሉ ማለት ነው። አሮጌ ነገር ይደብራቸዋል። ሁልጊዜ ተከታታይ ተመሳሳይ ነገር በህይወታቸው የሚጠሉት ነገር ቢኖር ተመሳሳይ ነገር ነው ማለት ነው። በቃ አዲስ ነገር ይፈልጋሉ። በተለያየ መልኩ በሁሉም በስራቸውም ሊሆን ይችላል፣ በኑሯቸውም ሊሆን ይችላል። ብቻ በህይወታቸው በሙሉ አዲስ ነገር ነው ማስተናገድ የሚፈልጉት። አእምሯቸው ለአዲስ ነገር ነው ዝግጁ የሚሆነው ማለት ነው። ተደጋጋሚ ነገር ከሆነ በጣም ይሰለቻቸዋል። ሲበዛ ስልቹ ናቸው ማለት ነው። ይህ እንግዲህ ጥሩም መጥፎም ነው። ለእነሱ ግን አሪፍ ነው። ሌላው ምንድነው ደግሞ ውስጡና ውጩ ይለያያሉ። ይሄ ወንድ የውስጡ ማንነትና የውጭ ማንነት በጣም የተለያየ ነው ማለት ነው። ብዙ ጊዜ ስታዋቸው ደስተኛ በህይወታቸው ምንም አይነት ችግር አጋጥሟቸው ማያቅ ብቻ በጣም ደስተኛ ሆነው ነው የሚታዩት ማለት ነው። ግን እውነታው ውስጣቸው በጣም ብዙ ነገር ይዘው ሊሆን ይችላል። እንግዲህ ያን ነገር ሆነ ቦታ ላይ ነው የሚገነፍሉት እንጂ ሁሌ አይናገሩትም። የትኛውን ቦታ ላይ አታዋቸውም። ሲስቁ፣ ሲጫወቱ፣ ሲያወሩ ነው የምታገኟቸው ማለት ነው። ምንም ዝም ብለው ቁጭ ብለው ተደብረው አታገኟቸውም እና ውስጣቸውና ውጫቸው በጣም የተለያየ ሰዎች ናቸው ማለት ነው። እነዚህ ሰዎች እንግዲህ ጀሚኒዎች ውስጣቸው ውጫቸው በጣም ይራራቃል ማለት ነው። ማንነታቸው ከውስጥ ጸጥ ያለ ሊሆን ይችላል፣ ግን ብዙ ጊዜ የምታገኟቸው ሲያወሩ፣ ሲጫወቱ፣ ሲስቁ ነው የምታገኟቸው። በዚህ መልኩ ነው። ወይም የሆነ ሰው ጋር ሲጣሉ እንደዛ ነው። በቃ ሲነጋገሩ ነው የምታያቸው እንጂ ጸጥ ብለው ዝም ብለው አታገኟቸው ማለት ነው። አይችሉም። ጸጥ ማለት ሲጀመር አይችሉም፣ ያማቸዋል። እንደገና ሌላው ባህሪያቸው ምንድነው? በጣም ሲበዛ ተጠራጣሪ ናቸው ማለት ነው። የሆነ ሁለት ልብ ናቸው ሁልጊዜ ሁለት ልብ ናቸው ሲባል እንዴት ነው? የሆነ ውሳኔ መወሰን አይችሉም። በጣም ይከብዳቸዋል። በጣም እንደገና ያን ሀሳባቸውን በተቃራኒውና በነገታው ሲመልሱት ልታዋቸው ትችላላችሁ ማለት ነው። በአንድ ሀሳብ ላይ አይረጉም። ይህ ፈታኝ ባህሪያቸው ነው። የሆነ ነገር ምሳሌ ዛሬ መርጠው ከሆነ ነገ ያን ነገር ላይ መርጡት ይችላል። አይመርጡትም። በቃ ውሳኔያቸው በየጊዜውና በየቀኑ ይለያያል፣ ይቀያየራል። በሀሳባቸው እርስ በርሳቸው የሚተዋወቁ ራሱ አይመስለኝም። ውስጣቸውና ውጫቸውን ራስ በራሳቸው አይተዋወቁም። ሁለት ገጽታ ናቸው ብያቸዋለሁ። አንደኛው እና አንደኛው አይተዋወቁም እስከሚባል ድረስ ዛሬ የወደዱትን ያመሰገኑትን ሀሳብ ነገ ሊደብራቸውና ሊጠሉት ይችላሉ ማለት ነው። እንደውም አላልኩም ሁሉ ሊሉ ይችላሉ፣ ሊክዱ ይችላሉ። ስለዚህ ብዙ ጊዜ የተለያየ ሀሳብ ይጋጭባቸዋል። ውሳኔ ላይ በጣም ይቸገራሉ። የወሰኑትን ያፈርሱታል ማለት ነው። ይሄ ፈታኝ የሆነ ባህሪያቸው ነው። እንደገና ሌላው ምንድነው ፈታኝ ባህሪ እንግዲህ የጀሚኒ ወንዶች ስለ ስራ ላይ ምን ላይ ናቸው፣ ስራ እንዴት ናቸው ለሚለው ጥያቄ ደግሞ መልሱ ምንድነው? ስራ ላይ በጣም ጎበዝ ናቸው። 2-3 ስራ ከአንድ በላይ የሆነ ስራ ሁልጊዜም አንድ ስራ ብቻ አይሰሩም፣ ከአንድ ስራ በላይ ነው የሚሰሩት። በጣም ብዙ ነገሮችን በአንድ ጊዜ ማስኬድ ይችላሉ። ከፍጥነታቸው የተነሳ አእምሯቸው ፈጥኖ ከማሰቡ የተነሳ ስራ ላይ በጣም ጎበዝ ናቸው፣ ፈጣን ናቸው ማለት ነው። ጠንካራም ናቸው። እውነት ለመናገር በሰውነት ራሱ በአቋማቸው ራሱ ጠንካራ የሆነ አቋም አላቸው ማለት ነው። ጠንካራ የሆነ ሰውነት አላቸው እና በስራ ላይ በጣም ጎበዝ ናቸው፣ በጣም ፈጣን ናቸው፣ በጣም ነገሮችን ተረጅ ናቸው። ብቻ ቀድመው ማሰብ ስለሚችሉ ስራ ላይ በጣም ፈጣን ናቸው። ንግድ ላይ በጣም የተሳካላቸው ናቸው። ይሄ ማህበራዊ ሶሻል ላይ ቢሰሩ ራሱ በጣም ይችላሉ ማለት ነው። ብቻ የተለያየ ይሄ እንዲሁ የግንኙነት ነክ ያለው ስራ በሙሉ እነሱ ጋር በጣም ይሄዳል፣ ይሳካላቸዋል። ንግድ ላይ ሲበዛ ጎበዝ ናቸው፣ በጣም ይችላሉ። እንደነገርኳቸው ንግግራቸው፣ ፍጥነቱም ብቻ መናገር በደንብ ስለሚችሉ ስራቸው በጣም በስራቸው ምስጉንና ፈጣን ናቸው። ቶሎ ደራሽ ናቸው። ለሰው ደራሽ ናቸው። አዛኝ ናቸው። ብዙ ጊዜ ጀሚኒ ወንድ በቃ ለችግር ቶሎ ነው የሚደርሰው፣ ቶሎ ነው የሚደርሰው ማለት ነው። እንደገና ደግሞ የሆነ ውሸት ዋሹት በቃ ወዲያውኑ ነው የሚያውቅባቸው ማለት ነው። ጀሚኒ ወንድ ብቻ የሆነ የሚነግረው አካል ሁሉ ያለ እስኪመስላችሁ ድረስ ማለት ነው። ውሸትን መረዳት ይችላል። ወሬን እውነት ነው ውሸት በጣም በፍጥነት ነው ማወቅ የሚችሉት ማለት ነው። እነሱ ጋር መዋሸት አይቻልም። እነሱ ግን መዋሸት በጣም ይችላሉ ማለት ነው። ከፈለጉ እንደነገርኳቸው ነገሮችን ማውራት በደንብ ስለሚችሉ መናገር ስለሚችሉ ውሸትን እውነት አስመስለው ማውራት በደንብ ይችሉበታል። የተካኑ ናቸው ማለት ነው በዚህ ጉዳይ ላይ። ስለዚህ እነሱ ውሸት ሲያወራቸው ማንም ሰው አይነቃባቸው ማለት ነው። ማንም ሰው እንዲዋሹ አይነቃባቸው ማለት ነው። በቃ ቸገር ሲላቸው ዋሽተው ሁሉ ሊያልፏቸው ይችላሉ እና እነሱን መዋሸት አይቻልም። እነሱ ግን መዋሸት በጣም ይችላሉ ማለት ነው። ከባህሪያቸው ትልቁ ወሳኝ የሆነው ባህሪያቸው ነው ይሄ ባህሪያቸው ማለት ነው። ሌላው ምንድነው እንግዲህ ከጀሚኒ ወንድ ጀሚኒ ወንድ ምን አይነት ሴት ይፈልጋል? እሱስ ምን አይነት አፍቃሪ ነው? ምን አይነት ባል ነው የሚለውን እንይ። ደግሞ እንግዲህ የሚፈልጋት ሴት ምን አይነት ናት ለሚለው በመቀጠል ደግሞ ምናየው ምንድነው እንግዲህ ጀሚኒ ወንድ ወይንም ገውዘ ነፋስ ወንድ ምን አይነት ሴት ታስደስተዋለች? ምን አይነት ሚስት ነው የሚፈልገው? የፍቅር አጋሩ ምን አይነት እንድትሆን ይመኛል የሚለውንና እሱስ ምን አይነት ወንድ ነው? በፍቅር ላይ አፍቃሪ ነው? ምን አይነት አፍቃሪ ነው? ምን አይነት ባል ነው የሚለውን ነው የምናየው ማለት ነው በቀጣይ።
እንግዲህ ጀሚኒ ወንድ ምን አይነት ወንድ ነው ካላችሁኝ፣ በመጀመሪያ ደረጃ ፍቅር በጣም መስጠት የሚችል ወንድ ነው ማለት ነው። እንኳን ለአንዲት ሴት ለሶስት ለአራት ሴቶች ፍቅር መስጠት በጣም የሚችል ወንድ ማለት ጀሚኒ ወንድ ነው ማለት ነው። ከማንም አያስታውቅም ሌላይቱ ጋር ያንን ፍቅር መስጠት እንደሚሰጣት ከዚችኛዋ ጋር በምንም መልኩ አያስነቃም ማለት ነው። ለተለያዩ ሴቶች ፍቅር መስጠት ይችላል። በቃ ጥሩ ተናጋሪ ከመሆኑም የተነሳ በቃ ጥሩ ኮኔክሽን አለው ማለት ነው በፍቅር ላይ ማለት ነው። ሁሉንም ማስደሰት ይችላል፣ ሁሉንም ማኖር ይችላል፣ ሁሉም ጋር ማውራት መደሰት፣ ሁሉም ጋር መሳቅ፣ ብቻ ያችን አብሯት ያላትን ሴት በደንብ እንደሚወዳት አድርጎ ማሳየት ይችላል። ያችኛዋንም እንደዛው ማለት ነው። እንደገና በሁለተኛ ደረጃ ምንድነው ስልቹ ነው ማለት አንዲት ሴት ጋር ሁሌ መኖር በጣም የሚቸከው ወንድ ነው። ሌላ አዳዲስ ነገር ይፈልጋል። በየቀኑ የተለያየ ነገር ይፈልጋል። አዲስ ያቺው አንዲት እንኳን እንደው ከሆነች ቢያንስ በየቀኑ የተለያየ ነገር ማድረግ አለባት ማለት ነው። መደጋገም የለባትም ማለት ነው። አለባበሷም ሆነ ምግብ አሰራሯም ሆነ ቤቷም ሆነ ስታይሏ በሞላ በየቀኑ አዲስ ማድረግ አለባት፣ መታደስ አለባት። እሱም እንደዛው ነው እና አዲስ ነገር የሚወድ ወንድ ነው። በቃ የሆነ ቋሚ ነገር አይፈልግም። ዘና ማለት የሚፈልግ ወንድ ነው። ከዛ ሲቀጥል ደግሞ ስልቹ ነው። በቃ አንድ ነገር መደጋገም አይወድም፣ ይሰለቻል ማለት ነው። እንደገና ደግሞ ምንድነው ጀሚኒ ወንድ ወይንም ገውዝ ነፋስ ወንድ ምንድነው አዝናኝ ነው፣ ኮሜዲ ነው ሁልጊዜ ማለት ነው። የፍቅር ህይወቱ እንደዚህ መሳቅ፣ መጫወት፣ መዝናናት፣ መደሰት፣ አዳዲስ ቦታዎችን ማየት፣ ወጣ ማለት፣ በቃ ሰዎች ጋር ኮኔክት ማድረግ እንደዛ ነው የሚፈልገው። ባህሪው እንደዚህ አይነት ወንድ ነው ማለት ነው። እርግት ያለ ነገር አይወድም፣ ቋሚ ነገር አይወድም። ብቻ ሁልጊዜ ዘና፣ መደሰት፣ መጫወት፣ መሳቅ፣ ማውራት ይህንን ማድረግ የሚፈልግ ወንድ ነው ማለት ነው። እንደገና ጀሚኒ ወንድ ምን አይነት ነው ካላችሁኝ፣ በሌላ ጊዜ አእምሮውን የሚከተል ወንድ ነው። ወንድ ልቡን የሚከተል ወንድ አይደለም፣ አእምሮውን የሚያነብ ወንድ ነው። ሁልጊዜ ስሜቱን ለራሱ የሚገለባበጡበት ወንድ ነው ማለት ነው። ስለዚህ አጣብቂ ጥብቅብቅ ያለ ነገር አይፈልግም፣ ቁጥጥር አይወድም። ነፃነቱ ወሳኝ ነው ለዚህ ወንድ ማለት ነው። ነፃነቱ ምንም የምትነፍግ የምትጋፋ ሴት አይፈልግም። ነፃነቱ ሁሌ እፎይ ማለት ይፈልጋል። እንደፈለገ መብረር የሚፈልግ ወንድ ነው ማለት ነው። እንደፈለገ ምንም እንዲያዝ አይፈልግም፣ በምንም አጥር እንዲያዝ ብቻ የሆነ ህግ እንድታኖሩበት አይፈቅድላችሁም፣ አይወድም፣ አይያዝም። ሲጀመር የተለያየ ህግ ብታደርጉበት እንኳን በዛ ነገር ላይ አይጸናም። እንደዚህ እሱ መብረር የሚፈልግ መሄድ የሚፈልግ ብቻ እንደፈለገ መሆን የሚፈልግ ወንድ ነው ወንድ ማለት ነው። እና አእምሮ ንቁ ከመሆኑ የተነሳ በቃ የሆነ ነገር ላይ ችክ ማለት አይችልም። ሌላው ደግሞ ምንድነው ይሄ ወንድ ዛሬ የሚወዳችሁ ይመስላችኋል? እንደገና ጀሚኒ ወንድ ለገንዘቡ ጣጣ የለውም። ገንዘብ እውነት ለመናገር ሙሉ ለሙሉ አይደለም፣ ግን ገንዘብ ማውጣት ካለበት ቦታ ያወጣል፣ ከሌለበት ቦታ አያወጣም ማለት ነው። ብስል ነው፣ ብልጥ ነው። ሲበዛ ገንዘብ አያያዙ ብልጥ ነው። ያው ራሱን የሚያስደስተው ነገሮች ያደርጋል፣ ለግሉ የሆነ ነገሮችን እንደፈለገ ያደርጋል ማለት ነው። ወጭ ማውጣት ካለበት ለራሱ በጣም ያወጣል። ያን ያህል ዘርከኝ የሚባል አይደለም፣ ቸር የሚባልም አይደለም፣ ግን ንፉግም አይደለም። መካከለኛ ደረጃ ላይ ነው ገንዘብ አያያዝ ማለት ነው። ደህና ነው፣ ሀሪፍ አያያዝ ይችላል ማለት ነው። ከዛ በመቀጠል እንግዲህ ጀሚኒ ወንድ ወይንም ገውዝ ነፋስ ምን አይነት ሴት ነው የሚፈልገው፣ ምን አይነት ሴት ናት በህይወቱ አብረው የምንኖረው የሚለውን ስናይ የመጀመሪያ ደረጃ አእምሯ የሚሰራ ሴት ነው የሚፈልገው። አእምሯ የሚሰራ ሴት ማለት እንደነገርኳቸው አእምሮውን ነው የሚከተለው እንጂ ልቡን አይከተልም ማለት ነው። አማረች ብሎ አያፈቅርም። ብቻ በውበት አይሳብም ያን ያህል። ከዛ መካከል የተወሰነ ፐርሰንት ሊሳብ ይችላል፣ ግን ብዙ ጊዜ አእምሮ ማንበብ ይወዳል፣ አእምሮ መረዳት ይፈልጋል ማለት ነውና ብዙ ጊዜ አእምሮ የሚሰራ ሴት ነው የሚፈልገው ማለት ነው። ንቁ የሆነች እንደሱ በጣም ፈጣን የሆነች ዝግመተኛ የሆነች ሴት አይወድም ማለት ነው። ከዛ በሁለተኛ ደረጃ እንደገና ሲበዛ ሚስጥራዊ ሴት አይወድም። ሚስጥራዊ ሴት፣ ዝምተኛ የሆነ እርግት ያለች ሴት አይወድም። የሚፈልገው ምን አይነት ሴት ነው? ነቃ ያለች፣ ወሬዋም ቀልዷም ልክ እንደሱ ፈጣን የሆነች ሴት ነው የሚፈልገው እንጂ ጸጥ ያለ እርግት ያለች ሴት እሱን አታስደስተውም። በህይወቱም አብራ መኖር አትችልም፣ አብራ መሄድም አትችልም ማለት ነው። ከዛ ሲቀጥል እንደገና ይሄንን ሙዱን ለሌለ ዛሬ በሽተኛ ነገ ጤነኛ የሚሆነው ሙዱን መቀበል የምትችል ለምሳሌ ዛሬ በጣም ፍቅሩን ያሳያታል፣ በጣም እንደሚወዳት ይገልጽላታል፣ ያሳያታል በተግባርም ማለት ነው። ምናልባት ነገ ችላ ብሏት እንደማያውቃት ሁሉ ሊሆን ይችላል። ያንን መቀበል የምትችል ሴት መሆን አለባት ማለት ነው። መረዳት የምትችል እሱን ማንበብ የምትችል ሴት መሆን አለባት። በትንሽ በትልቁ ስሜታዊ የምትሆን ሴት መሆን አትችልም ማለት ነው። ከዛ እንደገና አዝናኝ፣ ህይወትን የምትወድ የምታስደስተው ሴት፣ ቀልድ የምታውቅ፣ ወሬ አዋቂ፣ ሰው ጋር መግባባት የምትችል እና ከሱ ጋር መዝናናት የምትችል፣ ቀልደኛ፣ እንደፈለገ የሚያረጋት የትም ቦታ ሲሄድ ይዟት የሚሄዳት ሴት አይነት መሆን አለባት ማለት ነው እንደነገርኳቸው። ከዛ እንደገና
ሁልጊዜ ጭንቀት ያለባት ሴት አይፈልግም። ጭንቀት፣ ሀሳብ፣ እንዴት ልናደርገው ነው? ምን ሊበቃን ነው? እንዲህ ያለው እንዲህ ሆኖ እንደዚህ ሆነ ተቸገር ምናምን እያለ እንደዛ ችግር የምታወራ ሴት አይወድም። ሁሌ እሱ መዝናናት መደሰትን ይመርጣል ማለት ነው። እና እንዲህ ጭንቀት ያለባት ሴት አይወድም። በመቀጠል ደግሞ ምንድነው ነፃነቱን የምትጋፋ ሴት በፍጹም አይቀበልም ማለት ነው። አይችልም። ማንኛውም ሴት ነፃነቱን ሲጀምር መግፈፍ መጋፋት አትችልም። እሱ መታፈን የሚችል ወንድ አይደለም ማለት ነው። መያዝ የሚችል ወንድ አይደለም። እሱ እንደፈለገ የሚበራ ወንድ ነው። እንደፈለገ የሚሄድ ወንድ ነውና ይሄን ወንድ አፍናለሁ ይዛለሁ የራሴ ብቻ አድርጌ ብቻ እንዳይንቀሳቀስ አደርጋለሁ ማለት አችልም። የትኛውም ወንድ ቁጥጥር ከተበዛበት በፍጹም ደስተኛ ሆኖ መኖር አይችልም። ምንም አይነት ቁጥጥርን አይቀበልም አይሸከምም ማለት ነው። እና እሷ ነፃነቱን የምታከብር የማትቆጣጠረው የራሷ ህይወት ያላት እርሱን ለመተንፈስ ቦታ የምትሰጠው በቃ እንደፈለገ እንዲሆን እሷ አንድ የምትፈቅድለት አይነት ሴት መሆን አለባት ማለት ነው። እንደገና ሌላው ምንድነው እሱ ጋር መነጋገር የምትችል ሴት መሆን አለባት። ሀሳቧን በግልጽ መናገር የምትችል ሴት መሆን አለባት። ሚስጢር የማታስቀምጥ ሴት መሆን አለባት። ብቻ ነገሮችን ሀሳቧን በግልጽ የምታስረዳ የምታወራ እሱ ጋር በትክክል የምትነጋገር ሴት ይፈልጋል ማለት ነው። ሙዱን ጠብቃ ማለት ነው። ምክንያቱም ሙዱ ባልመጣ ሰዓት ሳይሆን በትክክለኛ ጥሩ ሙድ በሆነበት ሰዓት ላይ የምታወራው የምታናገረው በስርዓት ሀሳቧን ችግሯን ብቻ መግለጽ ማውራት የምትችል ሴት ነው የሚፈልገው ማለት ነው። ከዛ ውጭ ብዙ ጊዜ ጀሚኒዎች ትዳራቸውን ለማፍረስ አይጨናነቁም። በህይወታቸው ያለውን አካል ካልተመቻቸው ለማውጣት ያን ያህል ምንም ችግር የለባቸውም ማለት ነው። ምንም ቅንጣት ያህል አያሳስባቸውም። ከነፃነታቸው በታች ነው ሁሉም ነገር። ነፃነታቸውን የሚነፍግባቸው ነገር በፍጥነት ነው የሚያስወግዱት ማለት ነው። ብቻ ያልተመቻቸውን ነገር ሙዳቸው ያልገጠመው ነገር ቶሎ ብለው እንደ ትርፍ ጥርስ ማውለቅ ይችሉበታል ማለት ነው፣ ወንዶቹም ሆኑ ሴቶቹ። ስለዚህ ወንዶቹ ደግሞ ካልተመቻቸው ትተው ይሄዳሉ፣ ትተው መሄድ ያውቁበታል ማለት ነው። ሌላው ምንድነው እንደነገርኳችሁ የተለመደ ነገር አይወድም፣ ተደጋጋሞች ነገር አይወድም፣ ድግግሞሽ። ስለዚህ ሁሌ አዲስ ነገር ይፈልጋል። እቺ ሴት ሁሌ አዲስነትን የምትቀበል የምትወድ፣ እሱም ሲቀየር እሷም ራሷም የምትቀየር መሆን አለባት። መቀየር ወይንም መቀየር የማይደብራት ሊሆን ይገባል ማለት ነው። እውነተኛ ግንኙነት የምትፈልግ ከሆነ ያስደስተዋል ማለት ነው። ማለትም ተጨማሪ ሌላ ወንድ ምናምን እንደዚህ አይነት ህይወት ያላት ብዙ አይመቸውም። ቋሚ እንድትሆንለት ይፈልጋል። ፍላጎቱ እንደዛ ነው። ያው ብዙ ጊዜ የሚሆነው ተቃራኒ ቢሆንም እሱ ፍላጎቱ ሐሳቡ የሆነ ሰው ቋሚ እንደሆነለት ነው። ግን ያው ሙሉ ጋር ገጥም ሲል ብዙ አይችልም፣ ስልቹ ነው፣ ቶሎ ያባራል ማለት ነው። ግን ቋሚ የምትሆን ሴት ነው የሚፈልገው ማለት ነው። እንደ አጠቃላይ ስናየው ጀሚኒ ወንድ የሚወዳት ሴት ወይንም ገውዝ ንፋስ የሚወዳት ሴት ብልህ የሆነች አዝናኝ የሆነች ነፃነቱን የማትነፍገው መረዳት የምትችል የመነጋገር ችሎት ወይንም ክህሎት ያላት እሱን መረዳት የምትችል ሴት፣ እሱ ማንበብ እሱ እንደሆነ መሆን የምትችል ሴት ነው የሚፈልገው ማለት ነው። እንግዲህ ጀሚኒ ወንዶች ጥሩ ወንዶች ናቸው። በህይወታቸው አስደሳች የሆኑ ወንዶች ናቸው። ምንም አይነት ችግር ቢገጥማቸው ምን ችግር አለ ነው የሚሏቸው። በቃ ምን ችግር አለ ደግሞ ለዚህ ነው ብለው በፍጥነት ነው መልስ የሚሰጧቸው ማለት ነው። ባይሆን በኋላ ዋጋ እያስከፍሏቸዋል። የሆነ ነገር አድርገው ክፍያ ይጠይቃሉ ማለት ነው። ግን መጀመሪያ የሆነ ነገር ችግራቸውን ብቻ አውሩና ችግራቸው ከነሱ ይድረስ። ምን ችግር አለ? ይሄ ደግሞ ምን ችግር አለ? እኔ ያደርገዋለሁ ነው የሚሏቸው ማለት ነው። ሀሳብ ማቅለል በደንብ ይችሉበታል። ችግራችሁ ለነሱ ብታወሩ መፍትሄ ማግኘት ትችላላችሁ። እና ጀሚኒ ወንዶች ወይንም ገውዝ ነፋስ ወንዶች በህይወታችሁ ካሉ ደስተኛ ያደርጓችኋል። ጥሩና ተግባቢ መልካም ህይወትን የሚመኙ አይነት ወንዶች ናቸው። እንግዲህ ለዛሬ ያቀረብኩት ያዘጋጀሁት ይሄንን ነበረ። በሌላ ፕሮግራም እስከምንገናኝ ላይክ እና ሼር እያደረጋችሁ ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን፣ አበረታቱኝ ማለት ነው። አመሰግናለሁ።